ዚህ በፎቶ ላይ የምትመለከቱት ግለሰብ ሙባረክ አብዱ አሊ ወይንም በቅጽል ስሙ ሀጂ ይባላል። የሚኖረው ስዊድንና ጣሊያን ነው። ስዊድን ነበር፣ ወደ ጣሊያን ሙቭ አድርጎ ጣሊያን ሀገር ሊናን ተዋውቆ እንደ ባልና ሚስት ለ4 ዓመት ያለ አንድ ቤት ይኖሩ ነበረ። በሚኖሩበት ጊዜ በጣም አቢዩዝ ያረጋት ነበር፣ ይቀጠቅጣት ነበረ። ይሄን ደግሞ ለፖሊስ የማታሳውቅበት ምክንያት በታናናሽ እህቶቿ ኢትዮጵያ ባሉትና ከቀድሞ ትዳሯ ባለቻት ቤት ውስጥ አብራቸው በምትኖር ሴት ልጅ የ8 ዓመት ሴት ልጅ ያስፈራራት ነበረ። እንዲሁም በራቁት ቪዲዮም ያስፈራራት ነበር። በዚህ 4 ዓመት ውስጥ እጅግ በጣም ብዙ ስቃዮችን ፈጽሞባታል። እንዲሁም ለአባቷ አሁን ላይ በልጁ ራቁት ቪዲዮ የማስፈራሪያ ቮይሶችን ይልካል። እሱን አሰማችኋለሁ። ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል። አዴትም አሁን ለቅልሃለሁ። እኔም እለቀዋለሁ፣ አይመለከተኝ። ራቆቷን አጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባ ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ ለቀሃል፣ እኔ እለቃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ሚጣ መያዝ ምናምን አሁን ቀይሬያለሁ። ቦምብ መያዝ ጀምሬያለሁ። ሚጣ ትቻለሁ። ልክልሃለሁ። የራቆት ፎቶ ወሎ ልክልሃለሁ። አንተ እንደዚህ ብለሃል የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ። ፌስቡክ ላይ የምፈራው ነገር የለም። ይህንን ሼር አድርጎ ከፈለክ ይህን ንግግር ለሸርሙጠዋ ልጅህ ንገራት፣ ለምትሸረሙጠው ልጅህ ንገራት። ይህንን ለእኔ ሳይሆን እንግዲህ ለአባቷ እነዚህን የማስፈራሪያ ቮይሶችን በፌስቡክ ሜሴንጀር ልኳል። እናም ሊናን እስካሁን ድረስ ሲያሰቃያት ነበር። አሁንም ለህይወቷ ትፈራለች። ከሞትኩም ልሙት የኢትዮጵያ ሕዝብ ይፍረደኝ ብላ ነው ሚዲያ ላይ የወጣችው። እዛው ጣሊያን ሀገር ክስ መስርታለች፣ ግን እሱ ተደብቆ ነው ያለው። በተለያየ ዶክመንት ነው የሚጠቀመው። የስዊድን ሀገር ሬዚደንት ፐርሚቱ ላይ የሚለው ሙባረክ አብዱ አሊ ነው። የኢትዮጵያ ፓስፖርት ላይ ደግሞ የሚላለ ደግሞ ሌላ አበበ ምናምን የሚላለ። ሁለቱም ማስረጃዎች አሉኝ። ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። ሊንኩ ባዮ ላይ ያለ፣ እየገባችሁ ኢቭን የእሷ አሰቃቂ ፎቶዎች እዚህ ጋር ቲክቶክ ይዘጋብኛል። ትንሽ ከሌሎቹ የተሻለ ነው እምለውን ፎቶ ነው የለጠፍኩላችሁ እንጂ በጣም የሚያስፈሩ ፎቶዎች አሉ። ገብታችሁ እዩ። ሁላችሁም ፍትህ ለሊና በሉ። ድምፅ እንውናት። አውሮፓ ሀገር ጣሊያን፣ ስዊድን የምትኖሩ አይ ቲንክ ከጣሊያን አልወጣም ብለን ነው የምናስበው። እነሱ የሚያስቡት አዶን ነው። ብቻ የትም ሄደው የትም ኢትዮጵያውያን ካያችሁት የትም ቦታ ላይ እባካችሁ ለህግ አካላት አሳውቁ። ፖሊስ ጠቁሙ ፕሊስ። ፍትህ ለሊና። ለህይወቷ እየሰጋች ነው። የእሷም የልጇም ህይወት አደጋ ላይ ነው ጋይስ። ይሄ ቀነኒ በህይወት እያለች አልተደረሰላትም። ሊና ግን በህይወት እያለች እንድረስላት፣ እናድናት እባካችሁ። ፍትህ ለሊና በሉ ሁላችሁም። ይህን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ለእህታችን ሊና ሁላችንም ድምፅ እንሁን።